ሊላሂ ሙስሊም ያረገን የህይወት መመሪያ ቁርአን የሰጠን አልሐምዱሊላህ ሙስሊም ያረገን የህይወት መመሪያ ቁርአን የሰጠን የነብዩ እመት እንኳን ያረገን በተፈጠርንበት እምነት አቆየን እስላም መረጃ እንጂ አይሻም መረዳጃ ማታለል ክልክል ነው መግባት በሰዋጃ በእውቀት በዕልም እንጂ በቁርአን ማስረጃ በምግብ አልባሳት አይሰብክም በትቻ እንኳን የሰውን ልጅ ወገኑን መርዳት የተቸገረን ሰው ማብላት ማጠጣት በውሚል ለሆነ ሰው ያስገኛል መረጥ ውሻ ያበላ ሰው ያጠጣ ድመት ወንጀሉን ተምሮ ይገባል ጀነት ሰው መስበክ ክልክል ነው በደካማ ጎን ቀድሞ ማሰብ እንጂ መድረስ ለወገን ባዳ ዘመድ ሳይል ሙስሊም ክርስቲያን ችግርተኛ ንርዱ ብሏል ቁርአን ይህ ነው እስልምና መንገዱ ብርሃን ሊላ ብሎ መርዳት የተቸገረን ወዶና ፈቅዶ እንጂ በጥቅም ተታሎ አይሆንም ሙስሊም ለጥቅም የመጣ ጥቅሙ የቀረለት መሄዱ አይቀርም በእንዲህ ያለ ነገር እስላም አያዝም እስላም ልብን እንጂ አይሻም ጥቅም ነቢዩ ሙሐመድ በተላኩ ዓመት በሳቸው ላይ ይውረድ የአላህ ረሕመት የመናዊ ዘፋኝ ጡፈይል የሚሉት ታዋቂ ሰው ነበር ወደ መካ ሄዶ ዑምራ ለመስራት የመካ ሙሽሪኮች ድንገት ሲያገኙት ሙሐመድ የሚባል ካገኘ ድንገት ቁርአን እንዳትሰማ ተጠንቀቅ አሉት ድግምት ነው ብለው ስላስፈራሩት ሁለቱንም ጆሮ በጥጣት ዘጉት የፈሩት ደረሰ ጉዳጅ አይበት ቁርአን ሲቀሩ ከሩቅ ሰማሁት አልሆነም ጉዳዩ ቁረሾች አሉት ወተቱን አትቁረው እንደነገሩት ቆም ብሎ አሰበ ነገሩ ገብቶት ጥጡንም አወጣ እጅግ ተማረከ አመነቦት ሸሃዳ አደረገ ተከተለዎት አላህ የሻለት ሰው አይቀርም ቢያስሩት በፈጠራ ወሬም ቢያስፈራሩት አላህ የሻው ነገር የፈረደው ጠዋት መሆኑ አይቀሬ ነው ሐቅ ነው እውነት የአደም የሐዋ እምነት የነበረው ጥንት የኢብራሂም የይስሐቅ ያዕቆብ እመት ዘቡር በሱፍ በኢንጅል በተውራት ቀድሞ የተወራው ገና ድሮ ጥንት የዳውድ የሙሳ የኢሳ ኢብኑ መርየም ተፈጥሮአዊ እምነት ይህ ነው እስልምና ይህ ነው የእኛ እምነት መዳን የፈለገ ከአኺራ ቅጣት ጀነት የፈለገ ሰው የሚያምንበት ይህ ነው ሃይማኖቴ ይህ ነው የኔ እምነት አልሐምዱሊላህ ሀዩላ ይሙት ያደረገን ጌታ የነቢ ኡመት ምስጋና ይገባው በማታም በጧት ምስጋና ይገባው በማታም በጧት አልሐምዱሊላህ ሙስሊም ያረገን የህይወት መመሪያ ቁርአን የሰጠን አልሐምዱሊላህ ሙስሊም ያረገን የህይወት መመሪያ ቁርአን የሰጠን ሐቅ ጠላት አለው የማይሆንለት ያኔ ለነቢዩ የማይተኛለት ገውረስ የሚባል ሰው ነበረ ጠላት ነቢዩን ለመግደል መጥቶ በድንገት ሰይፎን አውርዶ ከሰቀሉበት ተኝተው ነበረ ቀሰቀሰዎት ያስፈራራው መስሎት ማነው የሚያድን ብሎ ሲለወት አላህ አምላክ የሳየት ሄዶ ሲሉት ያልጠበቀው ነገር ሲመልስለት ድንጋጤ ይዞት እጁ ሆነችት ያዘው መሳሪያ ወደቀ መሬት መሳሪያውን ይዘው ከወደቀበት አንተንስ በተራ ማን ነው የሚያድንህ ንገረኝ ቢሉት ይበቀለኝ መስሎት ፍርሃት ይዞት ማንም አያድነኝ ይቅርታ አለዎት በላኢላሃ ኢለላህ በአላህ አንድነት የኔን ነብይነት ተቀበል ቢሉት በጭራሽ አይሆንም አለዎት በሞት በቆራጥነቱ ደስ ብሎት መበቀል ሲችሉ ነፃ ለቀቁት ወደ መጣህበት ተመለስ ሲሉት
ትጥቁን ሳያስፈቱ ሲያሰናብቱት ማመን እስኪያቅተው ነገሩ ገርሞት ከልብ ወደደዎት እንዳልጠላዎት መጣ ተመለሰ አመነበዎት። የጀግና ልክ የሚያውቅ ጀግና ሰው ብቻ ነው። ነፃ መለቀቁ ገውረስን ገረመው። እድሉን አግኝቶ ሙሐመድ ሳይገለው ወይም አስገድዶ ሸሃዳ አድርግ ሳይለው ራሱን በራሱ የት ነው የምትሄደው ብሎ በመጠየቅ ልቡን አሳመነው። ጠላቱን የሚምር ምን አይነት ጀግና ነው! የሙሐመድ እምነት ምንኛ ደግ ነው! ይህን ነቢይ ትቼ የት ነው የሚሄደው? እንደሱ ያለ ሰው የት ነው የማገኘው? አምኜበታለሁ ነቢዬ ሙርሰል ነው። አምኜበታለሁ ነቢዬ ሙርሰል ነው። እንደ ትናንቱ እንደው ልቤ የምታስበው ራሴን ማታለል ጊዜ ማባከን ነው። ሁለተኛ ደግሞ መንከበት አርጎኝ ነው። የእስከ ዛሬው ይብቃ የምን መጃጃል ነው። ልቡና አእምሮ ተሟግተው ተማምነው ገውረ ስለዚህ ነበር መጥቶ የሰለመው። ገውረ ስለዚህ ነበር መጥቶ የሰለመው። አላህ የሚወደው እንዲህ ያለ እምነት ነው። ከልቡ ያመነ ተውሂድ የገባው ሰው ሊያስገድዱት እንኳ ማንም ያረክሰው፣ አንገለው ቢግቱት ማንም አይነጅሰው። ራሱን በራሱ ነው እንጂ የሚያረክሰው ልቡን ካልከፈተ ነፍስ ያወሱሳው። ሳይወድ በግዱ ሙስሊም የሆነ ሰው ኩፍርን እንደ እንጀራ ማንም ሰው ቢያጎርሰው መቼም አይደበርዝ ከልቡ ያመነ ሰው። ጓደኞቹ ዘንድ ሄዶ ነገራቸው የት ሄዱ እንደሆነ እኔ መሄዴ ነው። ከዛሬ ጀምሮ እንስለም አላቸው። ሄጃለሁ ቻው ብሎ ተሰናብቶ መጥቶ ነበር የሰለመው። የመዲና አይሁዶች ተንኮለኞች ናቸው። ነቢይን ሲቃወሙ እስልምናን ጠልተው መረጃ በማቅረብ መርታት ሲያቅታቸው በእጅ አዛውር መጡ። ተንኮል ነው ስራቸው። ዘይነብ ለምትባል ገንዘብ ጥቅም ሰጥተው መርዝ ያለበት ምግብ ሰተሽ ግደይ ብለው ልከዋት ነበረ። ተንኮል ሸር መክረው እየበሉ እያለ በሽር ጋር ሆነው ጅብሪል ድንገት መጥቶ ቢለወት መርዝ ነው። ቢሽር ኢብን አልበራ አብሮ የነበረው ቀድሞ ስለበላው ወዲያውኑ ነበር በመርዙ የሞተው። ምንድነው ነገሩ? ዘይነብን ቢላት ገንዘብ ሰጥተው ነው መርዝ የጨመርኩት ይቅርታ አድርጉልኝ ብላለችዎት። የአገር ክደት ወንጀል ተንኮል በመስራት መፈንቅለ መንግሥት ያደረገች ሴት በማይቀለደው መታ በሕይወት ይቅርታ አድርጉልኝ ስትል ምን አሏት? ሳያስሯት ሳይቀጧት ሳይበቀሏት እስላምን ተቀበይ ግቢ በኔ እምነት ምንም ነገር ሳይሏት ነፃ ለቀቋት። አንቺም ወደሽ አይደል ልኮሽ ነው ጠላት እኔም አድኖኛል አምላኬ ከሞት። አብሽር በኔ በኩል አይኑርሽ ስጋት ይቅር ብዬሻለሁ ነበር ያሏት። ይህ ነው እስልምና ይህ ነው ሃይማኖት ጠላት ያሰት ወሬ የሚያስወራበት ይህ ነው ተጨባጩ ያለው መሬት። በሰይፍ በጎራዴ ተስፋፋ የሚሉት በሐሰት በፈጠራ ውሸት በማውራት ይህ ነው እስልምና ይቅር ባይ ጠላት። የሰማም ስማ ያልሰማም ስማ ይህ ነው እስልምና ይህ ነው ሃይማኖት። ማስለም የማይፈልግ ሰውን በጉልበት ይህ ነው እስልምና ታሪክ ምስክር ነው ይናገር ጠላት። አላሏትም እንጂ ስለሚ ቢሏት ሕይወቷን ለማትረፍ ቃሏን በመስጠት ልቧ ሳያምንበት ሰልም ያለው ብትል ባሰት በውሸት ካልሆነ በስተቀር ለሕዝብ ቆጠራ ለሙስሊም ብዛት ምንም ፋይዳ የለው የውሸት እምነት። አላህ ጥራት እንጂ አይሻም ብዛት። ለዚህ ነው ጌታችን በቁርአን አያት ላኢክራሀ ፊዲን ብሎ በማለት አታታሉ ብሏል በቃል ባልባሳት። በጥቅም ተታሎ ለባል ወይ ለሚስት ሰልም ያለው ቢሉ መች ሆነ ካንጀት እንደ መብት እንጂ መች ሆነ ሃይማኖት።
እንደ መብት እንጂ መቾን ሃይማኖት ሱማማ ኢብኑ ኡሳል ስሙን የሚሉት ነቢዩን ለመግደል ሲመጣ ሌሊት ሰሃቦች አገኙት ሲመጣ ድንገት በሰዓት እላፊ አስረው ይዘው አቀረቡት ነቢዩ ፊት። እርሰውን ለመግደል የመጣ ጠላት ይዘን አስረነዋል ብለው ቢለዎት ሄደው ሊጠይቁት በታሰረበት ምንድን ይታያል ሱማማን ቢሉት አለ ብትገለኝ ብትቀጣኝ በሞት ያንተን ተከታዮች ብዙ ገድያለሁ አይቆጨኝ ብሞት ነፃ ከለቀቀኝ አመሰግናለሁ ከልቤ ያለውት ገንዘብም ከፈለክ ላንተ ለመስጠት ጠይቅ ይሰጣል አለ በቂ ሀብት የፈለግከውን አርግ አልፈራም ቅጣት ከሦስቱ አንዱን ነገር ምረጥ ቢለዎት እንኳን ሊቀየሙ ቅር ቢለዎት ሄደው ተመላልሰው ወደ ሰው ቤት ትኩስ ወተት ታልቦ በማታ በጠዋት ይልኩለት ጀመር ታሰረበት ቁርስ ምሳ ራቱን በወቅቱ ስጡት ብለው ነገሯቸው ተንከባከቡት። በማግስቱ ሄደው ሲያነጋግሩት አዲስ ነገር ካለ ሱማማን ቢሉት ያው የነገርኩ ነው ትላንትና ጠዋት በእኔ በኩል አዲስ የለም አለውት። እንዲንከባከቡት ይዘው ያሰሩት ጠዋት ማታ እየጠጣ የሰው ወተት 3 ቀን ተመላልሰው ቢያነጋግሩት አቋሙ አንድና አንድ ሆኖ ሲያገኙት በደካማ ጎኑ በታሰረበት አልሰለምክም ብለው ሳያስገድዱት በስውር ሊገድል የመጣን ጠላት አውፍ ብያለሁ አሉ ይሂድ ልቀቁት ይሂድ ወደ አገሩ ወደ መጣበት ፍቱና ልቀቁት ይቅርታ አርጉለት ይቅር ተብለሃል ናውጣ ቢሉት ወጣ የገረመው ማመን አቅቶት በቂ እስከሚደርስ አላመነም ነበር ያታሉኝ መስሎት ይመጡብኝ መስሎት ከኋላም ከፊት ቆም ብሎ አስቦ ነፍሱን ጠየቃት እንደ ነቢይ ያለ ይቅር ባይ ጠላት አይገኝምና ሻወር ወስደን ተጣጥበን አለ እንግባለት ዕቃ እንደረሳ ሰው ወዲያው ተመልሶ ቢመጣ ድንገት ምን ረስተ መጣ ሱማማን ቢሉት አላቸው ሰለምኩኝ ዲኑን ወደድኩት ሻሃዳ ሊቀበል ነቢዩ ፊት አንቱ የአላህ ነቢይ ይቅርታ ለወት ባጠፋሁ ጥፋት በተሳሳትኩት አላህ እንዲምረኝ እንዳልገባ እሳት ምን ማድረግ አለብኝ ብሎ ቢሎት አብሽር ያ ሱማማ አይኖር ስጋት ከልብ ከሰለም ካረክ ቶበት ጌታ አይጠይቅህም ባለፈው ጥፋት ያመንክ ጊዜና በአላህ አንድነት ተሰርዞላል አይኖር ፍርሃት ተሰርዞላል አይኖር ፍላት ብለው ሲያበስሩት በጣም ደስ ብሎት ፊቱ ብርሃን ሆነ በደስታው ብዛት ይህ ነው እስልምና ይሄ ነው ተውሂድ ይቅር ባይ ጠላቱን የማያስገድድ በምግብ በመጠጥ አይሰብክም በፈንድ ያለውን ይሰጣል ሰዎችን አታሎ አይሰብክም ለሆድ በበጎ ስራ እንጂ አያምንም በግድ እሱም ሙስሊም ላይሆን አላህም ላይወድ በጃዛውር ሰውን በጥቅም አይወስድ እንኳን በሃይማኖት በስራ በንግድ ሚዛን ስፍራ አጉድሎ አታሎ ቢወስድ ሙስሊም ይሁን ካፊር ሴትም ይሁን ወንድ ማታለል ማስገደድ ሁሉም ናቸው አንድ ነውና ኩነኔ ዲኑም አይፈቅድ በስሜት ተነድቶ ደስ ባለው መንገድ የልብ ወለድ እምነት ተውሂድ ጋር አይሄድ ዝምድናም የላቸው ሽርክና ተውሂድ ሐሰትና ውሸት ስሜት ልብ ወለድ አይተዳደሩም እሳትና ጭድ ሐሰት ነው ውሸት ነው እስላም አልተስፋፋም በጦር በሰደፍ እንደማይሆን ያውቃል እንደሌለው ትርፍ እንኳን ሙስሊም ሊሆን ተገዶ በሰይፍ በጥቅም ቢያታሉ ቢያሰፉለት ሱፍ መቼ ከልብ ያምናል ቢያስፈጩለት ጤፍ
ማር ስጋ ቢያበሉት ብር ቢሰጡት ብስኩትና ዘይት ቢሰጡት ዱቄት መች ከልቡ ያምናል ምን ቢያታልሉት ወዶና ፈቅዶ እንጂ ልቡ ሲያምንበት ኪራይ ቢከፍሉለት ቢያሰሩለት ቤት በቁሳዊ ጥቅም አይመጣም እምነት። ይህን እያሉ ነበር ነቢዩ ሙሐመድ የሚያስተምሩት። ማመን አለማመን ነው የሰው መብት፣ ማስገደድ ክልክል ነው ጣልቃ ገብነት። ሐቁን መንገር እንጂ አታስገድዱት ብለው ነው ነቢዩ የሚያስተምሩት። ቁርአንን ሐዲሱን ብትፈትሹት ይህን ነው የሚለው አይደለም ውሸት። በዱንያዊ ጥቅም ማንም የሚያታለው ወትሮስ ጃሂል እንጂ ዕልም እውቀት የሌለው። እውቀት ያለውማ ተውሂዱ የገባው ሕይወቱ የሚያልፈው ለእምነት ላቂዳው ነው። በቁንጽል እምነቱ ሰው የሚያስቸግር ሰው ማይምነቱን አምኖ የሚቀበል ሰው 10 እጅ ይሻላል ምንም የማያውቀው። በጭፍን በስሜት በቂ እውቀት ሳይኖረው ወትሮም አስቸጋሪው የጃሂል ዕልም ነው። ባዳም በስርዓት ነው ሳይሆን በስሜት አባሪ መረጃ አይሆንም ጭወት። ከመናገር በፊት ስራም ከመስራት ቅድሚያ ግዴታ ነው ማወቅ በቂ እውቀት። አጃቢው ቢበዛም ቢጮለት ሐሰቱ ውሸት እንጂ አይሆንም እውነት። ተናግሮ ከማፈር ያለ በቂ እውቀት ዝምታ ወርቅ ነው አላህ ለሻለት። ዝምታ ወርቅ ነው አላህ ለሻለት። አሁን ምን ይባላል ዛሬም እንደ ድሮ ማመን በውሸት ሲታለሉ መኖር ባሰት በውሸት። ውሸት ይሁን እውነት የተናገሩት ምንጩ ምን እንደሆን በቀላል መረዳት በሚቻልበት የመረጃ ዘመን ሰው በነቃበት ደንቆሮ ካልሆነ የሌለው እውቀት ማንም አይታለል አይመስለው እውነት። ባውቅልሃለሁኝ ቀርቷል መሞኘት፣ ባውቅልሃለሁኝ ቀርቷል መሞኘት። አልሐምዱሊላህ ሙስሊም ያረገን የሕይወት መመሪያ ቁርአን የሰጠን። አልሐምዱሊላህ ሙስሊም ያረገን የሕይወት መመሪያ ቁርአን የሰጠን።